የፖልቶክ ጂሃዲስቶች ኢትዮጵያን አትንኩ የሚለውን የነብዩ መሐመድን ቃል ሊሽሩ አይችሉም። ኢትዮጵያ የነብዩ መሐመድን ምርቃት ካገኘች ዛሬ 1470 ዓመታትን አስቆጥራለች። እስልምናን በመንግስት ደረጃ ወደ ሀገሯ በማስገባት የዓለማችን የመጀመሪያው ሀገር ብትኖር ሀገራችን ኢትዮጵያ ነች። ብዙ ጊዜ የእስልምና አዋቂዎች ኢትዮጵያን ከሳውዲ አረቢያ ቀጥሎ በሁለተኛ ደረጃ ላይ ሲያስቀምጧት ይታያል። ሆኖም ግን ኢትዮጵያ በመንግስት ደረጃ የእስልምናን እንደ ሃይማኖት ተቀብላ በማስተናገድ የሚቀድማት የለም። በቅድስት ሀገርነቷም አንደኛ እንጂ ሁለተኛ ተብላ መጠራት የለባትም። የአክሱም ንጉስ የሆነው ንጉስ አርማህ የነብዩ መሐመድ ቤተሰቦችን በቤተ መንግስቱ ተቀብሎ ሲያስተናግድና ለዓለም የመቻቻል ባህልን ሲያስተምር ሳውዲ አረቢያ ነብዩ መሐመድንና ተከታዮቻቸውን ለመደምሰስ ከቦታ ወደ ቦታ ተዋጊዎቿን ታንቀሳቀስ ነበር። የኢትዮጵያ የእስልምና ታሪክ በአክሱምና በንጉስ አርማህ ተወስኖ የሚቀር አይደለም። ከዚያም አልፎ ሩቅ ይሄዳል። ነብዩ መሐመድ እንደ እናት ሆነው በሞግዚትነት ያሳደጉት አይመን ወይም እሙ በረካ ከኢትዮጵያ በባርነት ተሸጠው ይሄዱ ናቸው። አላሁ አክበር ብሎ የአላህን ታላቅነት ለመጀመሪያ ጊዜ በአረቢያ በረሃ ድምጹን ከፍ አድርጎ ያስደመጠው አሁንም ከኢትዮጵያ ተሸጦ የሄደው ቅዱስ ቢላል ነው። የኢትዮጵያ ታሪክ የዓለም ታሪክ ነው እንደምንለው የኢትዮጵያ እስልምና ታሪክ የመላው ዓለም ሙስሊምም ታሪክ ነው። ከዚህ በላይ በዘረዘርነው ታሪክ ብቻ ኢትዮጵያ የተለየች ሀገር ሆና የመላው ሙስሊምን ምርቃት ሁሉ ጊዜ ማግኘት ነበረባት። ወደ ሳውዲ አረቢያ በየዓመቱ የሚሄደውን ጎብኚ ግማሽ ኢትዮጵያ ማግኘት ነበረባት። የሙስሊም ጎብኚዎችም ኢትዮጵያ እንዴት የሃይማኖት መቻቻልን እንዳበለጸገች እየተማሩ በሄዱና የተሻሉ የአላህ አገልጋይ በሆኑ ነበር። የኛም ዋሃቢስቶችና ሰለፊዎች ጂሃድ ማወጃቸውን ትተው ሀገራቸውን በዓለም ላይ ያላትን ቅድስና ለአረቡ ዓለም ቢያሳውቁ እንዴት ትልቅ እስላማዊ የአፍሪካ መካ መፍጠር በቻሉ ነበር። በዚህም የሚያገኙት ምርቃትና የኢኮኖሚ ገቢ አሁን ከአረብ ሀገር ከሚያገኙት ክፍያ በሁለት እጥፍ በበለጠ ነበር። ኢትዮጵያ በኢኮኖሚ ድሃ ብትሆንም በአላህ ምርቃት ግን በነዳጅ ሀብት ከበለጸጉት ሀገሮች የተሻለች ነች። ቀደምት አባቶች በሁሉም ረገድ ኢትዮጵያን ከዓለም አንደኛ እንድትሆን አድርገው አልፈዋል። ነገር ግን በእግራቸው የተተካው ትውልድ የሀገሩን ባህልና እምነት ከማስፋፋት ይልቅ የሌላ ባህልና እምነትን መከተል ዘወትር ይመርጣል። ትውልዱ የመረጠውን መሆን ይችላል፣ ሲያሻው አረብ፣ ሲፈልግ አሜሪካዊ። ነገር ግን ኢትዮጵያን የባዕድ እምነት ተከታይ ሊያደርጋት አይገባም። ኢትዮጵያ ምንጊዜም ኢትዮጵያ ናት። ለሙስሊሙ የነብዩ መሐመድን ምርቃት ያገኘች፣ ለኦርቶዶክስ ክርስቲያኑ ደግሞ የእመቤታችንን ቃል ኪዳን ያገኘች እየተባለ በእነዚህ መንፈሶች ህዝቡ ፈጣሪውን እያመሰገነ የሚኖርባት ሀገር ነች። አክራሪዎች ይህንን ሰላማዊ ህዝብ ከሰላሙ ለመለየት እስልምናን እንደገና ሊሰብኩት ይፈልጋሉ። ዋሃቢዝም መጀመሪያ በሀገራችን የተስፋፋበት ቦታ ሐረር ውስጥ በጣሊያን ጊዜ ነበር። ጣሊያን ስትባረር አራማጆቹም ወደ ግብጽ ተሰደዱ። ግብጽም ብዙ ሳይቆዩ አጼ ኃይለ ሥላሴን ይቅርታ ጠይቀው ወደ ሀገራቸው ተመልሰው ሰላማዊ ኑሮ መኖር ጀመሩ። ከነዚህ ሰዎች አንዱ ሼክ አብደላ ዩሱፍ ራህማን ይባላሉ። እሳቸውም የዋሃቢን አስተምሮት ተው ትምህርት ሚኒስቴር ባዘጋጀው ስርዓተ ትምህርት መሰረት በሐረር አስተማሪ ሆነው አገለገሉ። ከዚያም የፓርላማ ተመራጭ በመሆን የአጼ ኃይለ ሥላሴ ልዩ ወዳጅ ሆነው ቁርአንን ለመጀመሪያ ጊዜ በአማርኛ እንዲጻፍ አደረጉ። የኛ ዘመኑ ዋሃቢና ሰለፊዎች ልክ እንደ ሼክ አብደላ ዩሱፍ ራህማን ቁርአንን በአማርኛ እየተረጎሙ ቢያሰራጩ እንዴት ትልቅ ኢትዮጵያዊ በሆኑ ነበር። ከአረባዊነት ተጽዕኖም ትውልዱን ነፃ ባደረጉት ነበር። ይህን የተቀደሰ ስራ ከመስራት ይልቅ
በአሁኑ ጊዜ የነብዩን ኢትዮጵያን አትንኩ የሚለውን ቃል እየሻሩ ጂሃድ ያውጃሉ። የነብዩ መሐመድን ትእዛዝ ተላልፎ በኢትዮጵያ ላይ ሰይፍ የመዘዙ የአረብ ሀገሮች በሙሉ ዛሬ አንድ ባንድ ሰይፍ እየተመዘዘባቸው እንደሆነ የተረዱት አይመስልም። አክራሪነት በኢትዮጵያ ምድር አይሰራም። ሌላው ቀርቶ አረብ ሀገር እየሄዱ የሚመለሱት እህቶቻችን እንባ በራሱ ውሃቢና ሰለፊ በኢትዮጵያ ምድር ላይ እንዳይሰራ ያደርገዋል። እህቶቻችን እንደሚነግሩን ከሆነ የአላህ በረካ ያለው ኢትዮጵያ ውስጥ እንጂ አረብ ሀገር አይደለም ይላሉ። አረብ ሀገር ያለው ገንዘብ ብቻ ነው። ገንዘቡም የሚበላው ወደ ሀገራቸው በጤና ከተመለሱ ብቻ ነው። አንድ ስሟ እንዳይገለጽ የፈለገች የ17 ዓመት ልጅ የደረሰባትን ስቃይ ስታስረዳ አረብ ሀገር ከመሄዷ በፊት መልኳ ምን እንደሚመስል ፎቶዋን እያሳየች ነው። ይህን መስል ነበር፣ አሁን ግን ተመልከቱ እያለች በሙቅ ውሃ የተጠበሰ ፊቷን እያሳየች ለሊት በተኛውበት ባልየው ይደፍረኛል፣ ቀን ደግሞ ሚስቲቱ ፍልውሃ ትደፋብኛለች፣ የኔ ታሪክ የስቃይ ታሪክ ነው እያለች ታነባለች። የመብት ጥያቄ ብለው ዛሬ ውሃቢና ሰለፊዎች የሚያሰሙት ጩኸት በአረብ ሀገሮች የሚደርሰውን የእህቶቻችንን ስቃይ በማንሳት ነበር። እውነት የመብት ተሟጋች ቢሆኑ ኖሮ በአረቡ ዓለም የማይሰማውን የእህቶቻችንን የስቃይ ድምጽ በየባልቶኩ ባሰሙ ነበር። የአዲስ አበባ መርካቶን የግብጽ ታህሪር አደባባይ ለማድረግ ከመቀስቀስ ይልቅ በአረብ ሀገር እስር ቤት የሚገኙትን ኢትዮጵያውያኖች ለማስለቀቅ እንቅስቃሴ ቢያደርጉ ታላቅ ስራ ተሰሩ ነበር። ፍየል ከመድረሷ ቅጠል መበጠሷ እንደሚባለው እነዚህ አክራሪዎች በዚህ አጭር ዘመናቸው በአንድ ጊዜ ከሶስት የተለያዩ የሀገራችን ተቋማት ጋር ለመጋጨት በቅተዋል። መጀመሪያ ከመጅሊስ ወይም ከኢትዮጵያ እስልምና ምክር ቤት ጋር ሲሆን በዚህ ግጭት ውስጥ በርካታ እድሜ ጠገብ መስጊዶችን በባሌ አውራጃ ውስጥ አውድመዋል። ቀጥለው የተጋጩት ከኢትዮጵያ መንግስት ጋር ሲሆን የተጋጩበት ምክንያት የእስልምና ሃይማኖትም መንግስት ነው በሚለው ዓለም አቀፍ ፍልስፍናቸው እንደሆነ ይታወቃል። ሶስተኛ የተጋጩት ደግሞ በፓልቶክ በሚያሰራጩት የጂሃድ እወጃ ሲሆን የተጋጩትም ከመላው ክርስቲያን ጋር ነው። ከሁሉም ግጭቶች ከኢህአዴግ ጋር ያደረጉት ግጭት ለመውደቂያቸው ምክንያት ሊሆን ይችላል። ከኢትዮጵያ መንግስት ጋር ባይጋጩ ነው ዛሬ የኢትዮጵያ እስልምና ምክር ቤትን ወይንም መጅሊሱን ከላይ እስከ ታች ጠቅልለው በተቆጣጠሩት ነበር። አላህ ኢትዮጵያን ስለሚወዳትና ከአክራሪዎች እምነትና ባህል ሲጠብቃት ከማይችሉት ባለጋራ ጋር አጋጭቶ ለእድሜያቸው ማጠሪያ ምክንያት ሊሆን ይችላል። በዚህም የተነሳ ነባሩ የኢትዮጵያ ሰላማዊው የሱፊ እምነት እንደገና የነጻነት አየር በኢትዮጵያ ሊተነፍስ ቻለ። ኢትዮጵያ ውስጥ አንድ ለጥናት የመጡ ሚስተር ጄምስ ኤቨርት የተባሉ አሜሪካዊ ስለ ኢትዮጵያ ሙስሊምና ክርስቲያን መቀራረብ ሲገልጹ ሁለቱም አንድ ላይ የሚሰሩ ሁለቱም በአንድ ላይ የሚበሉና የሚጠጡ አስገራሚ ህዝቦች ናቸው። የሚለያዩት ሙስሊሞች መስጊድ ክርስቲያኖች ደግሞ ቤተክርስቲያን ሲሄዱ ብቻ ነው ብለዋል። ዓለምን ያስደነቀ ይህ ባህላችን ዩኔስኮ የተባለው ዓለም አቀፍ የባህል ቅርስ ጠባቂ በታሪክነት ይመዘግበውና ዓለም ከዚህ ትምህርት ቢወስድ እኛም በዲያስፖራው የምንገኝ ለዚህ ብንተጋ እንዴት መታደል ነበር። የዲያስፖራው ጽንፈኛ ፖለቲካም ከሙስሊሙና ከክርስቲያኑ የመቻቻል ባህል ተምሮ መዝገበ ቃላት ውስጥ መቻቻልን ቢጨምር አሁንም እንዴት መታደል በሆነ ነበር። ዲያስፖራው ከኢህአዴግ ጋር ቅራኔ ውስጥ የገባን ሁሉ በጭፍን እየደገፈ ጊዜውን ከሚፈጅ በሚያውቀውና ለሀገሪቱ አስተዋጽኦ በሚያበረክተው ብቻ ቢያተኩር ከታሪካዊ ስህተቶች ሊድን በቻለ ነበር። በየትኛውም ዓለም የውሃቢና የሰለፊ ጥያቄ የመብት ጥያቄ ሆኖ አያውቅም። በተግባር በአፍጋኒስታን፣
በአረብ ሀገሮችና አሁንም በአፍሪካ እንደታየው ጥያቄያቸው የመንግስት ጥያቄ ነው። ይህንን ደግሞ የአሜሪካ ሴኔተሮችና ኮንግረስማኖች ከማንም የበለጠ ጠንቅቀው ያውቁታል። የዲያስፖራ ፖለቲከኞች ዛሬ ከውሃቢስቶችና ከሰለፊዎች ጋር ተሰልፈው በዋሽንግተን አደባባይ ሰልፍ ሲወጡ የአሜሪካን ፖለቲከኞች ምን አይነት ግምት እንደሚወስድባቸው የተገነዘቡ አይመስልም። እናቴን ያገባ ሁሉ አባቴ ነው፣ ኢህአዴግንም የተቃወመ ወዳጄ ነው ማለቱ እንደማያዋጣ ታምኖ ከሰለጠነው ዓለም ጋር ዳያስፖራው እርምጃውን ቢያስተካክል በጅምላ ከመዋረድ ሁላችንም ልንድን እንችላለን። የፓልቶክ ጂሃዲስቶች ኢትዮጵያን አትንኩ የሚለው የነብዩ መሐመድን ቃል ሊሽሩ አይችሉም። ክፍል 3 ዛሬ በአረብ ኤንጂኦ ገንዘብ ተደራጅተው በየፓልቶኩ 10 ጊዜ ጂሃድ ቢያውጁና ሙስሊሙን ተነሳ ቢሉት በሐረርና በወሎ መስጊዶችና ቤተክርስቲያኖች መካከል ባንክ ቤት ከመንሄድ እየተባባሉ ገንዘብ እዚያው እርስ በርሳቸው ይበዳደራሉ። የሁለቱም እምነት አማኞች ሀገሪቷን የሚጠብቅ ልዩ የአምላክ ኃይል አለ ብለው ያምናሉ። ማንም የፈለገውን ቢናገር ከፈጣሪ ውጭ የሚሆን ምንም ነገር የለም ብለው ያምናሉ። ይሄ በሀገሪቱ ላይ አለ የሚባለው ልዩ የአምላክ ኃይል መንፈሳዊ ሰዎችን ብቻ ሳይሆን እግዚአብሔር የለም እያሉ የሚያምኑት ኮሚኒስቶች ሳይቀሩ የፈጣሪን ኃይል እያመኑ መጥተዋል። ጽሑፋችንን ከማጠቃለላችን በፊት በአንድ ወቅት የሳውዲው ንጉስ ፋይሳልና አፄ ኃይለ ሥላሴ ስለ ሃይማኖት የተጫወቱትን ጨዋታ በማንሳት ወደ ቀጣዩ ጽሑፋችን እናምራ። በአክሱም መስጊድ መስራት ለማንኛውም የአረብ ባለስልጣን ትልቅ ምኞት ነው። ንጉስ ፋይሳልም በአክሱም አንድ ትልቅ መስጊድ በግል ገንዘቡ ለመስራት ፈልገው ለአፄ ኃይለ ሥላሴ ቢነግሯቸው አፄ ኃይለ ሥላሴም ጥያቄውን በደስታ ተቀብለው እሳቸው ምንም እንኳን ክርስቲያን ቢሆኑ በግል ገንዘባቸው የአሰብን መስጊድ እንዳሰሩ ነግረዋቸው እርሶ በአክሱም መስጊድ የሚያሰሩ ከሆነ እኛ ደግሞ ለባለውለታችን ለቅዱስ ጊዮርጊስ ቤተክርስቲያን በመካ መዲና ውስጥ እናሰራለን ቢሏቸው በሐሳቡ ሳይስማሙ ቀርተው ጉዳዩን ዳግም ሳያነሱት ቀረ። በእነዚህ ሁለት ነገስታቶች ጨዋታ ውስጥ የውሃቢና የሰለፊን ፍላጎትና ምኞት ምን እንደሆነ መመልከት እንችላለን። አድሃሪና ጨቋኝ የምንላቸው አፄ ኃይለ ሥላሴ በሃይማኖት ነፃና ተራማጅ እንደሆኑ ስንመለከት፣ በአንጻሩ የውሃቢ እምነት ተከታይ የሆኑት ንጉስ ፋይሳል ግን ስለራሳቸው መብትና እምነት ካልሆነ በስተቀር ለሌላው መብትና እምነት ምን ያህል ደንታቢስ እንደሆኑ ልንገነዘብ እንችላለን። በተመሳሳይ መልኩ የኛ ውሃቢስቶችና ሰለፊዎች ስለራሳቸው እምነትና መብት ካልሆነ በስተቀር ለሌሎች መብትና እምነት ግድ የላቸውም። ከነሱ እምነትና ባህል ውጪ ሌሎች እንዲኖሩ አይፈቅዱም። የፓልቶክ ጂሃዲስቶች ኢትዮጵያን አትንኩ የሚለው የነብዩ መሐመድን ቃል ሊሽሩ አይችሉም። ክፍል 3 ጽሑፋችን በዚህ ይጠናቀቃል።